ዘመናዊ ሳይንስ እንዳረጋገጠው እነዚህ ጉንዳኖች አደጋ ሲገጥማቸው የሚገርም ከአደጋ ስር ለማውጣት ፕላን ያደርጋሉ ይላሉ። ለምሳሌ ጎርፍ ሲያጥለቀልቃቸው ቤታቸውን እነዚህ ጉዳዮች እርስ በእርስ በመጠማመር ህይወት ያለውን ጀልባ ይፈጥራሉ። በዛም ጀልባ ሳቢያ ንግስቷንና እንቁላሎቿን እንደዚሁ አስፈላጊ ነገሮችን በሚገርም ሁኔታ ያድናሉ። አሁን ታሪኩ ተሟልቷል። ቁርአን ከ1400 ዓመት በፊት የእናንተን መሰል ህዝቦች ናችሁ ሲል መሰረቱን ጣለ። ሳይንስ ሄዶ እያንዳንዱን ጉንዳን ከሰው ልጅ ጋር የሚመሳሰልበትን ባህሪያት በጥናት አረጋገጠ። ይህ ሁሉ ፍጥረት ልክ እኛ እንደምንበላው፣ እንደምንጠጣው፣ እንደምንሰማው፣ እንደሚሰማን ሁሉ የራሳቸው የሆነ የሚግባቡበት፣ የሚበሉበት፣ የሚጠጡበት ሲስተም አላቸው። ስለዚህ ለዚህም ነው አላሁ ጀለ ወዐላ ርህራሄን አድርጉላቸው ሚለን ማለት ነው።